እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ማውራት የፈለኩት ስለ ዲፕሬሽን ስለሚባለው የአእምሮ ህመም ነው ማለቴ ወይም ደግሞ በአማርኛ ድባቴ ስለሚባለው የህመም አይነት ነው። ብዙ ጊዜ እኛ ሀገር ላይ ይሄ ነገር በማህበረሰቡ ዘንድ እንደ ችግር፣ እንደ ህመም፣ እንደ በሽታ ሳይሆን የሚታየው እንደሆነ ሰውየው መቋቋም የማይችል ሰው ደካማ እንደሆነ ወይም ደግሞ የሆነ የተጸናወተው መናፍስት ነገር እንዳለ ያልታደለ ሰው እንደሆነ ምናምን እንደዛ አይነት እንድምታ ኖሮ ሰውየውን መቼ ነው የምንደርስበት? ራሱን ከሰቀለ በኋላ። ልክ ራሱን ሲሰቅል ሁሉም ሰው ይደናገጣል። ወይኔ 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 ይባላል ማለት ነው። የራስ ሰው ራሱ በቅርብ ያለ ሰው ሚስትም፣ ልጆችም፣ ባልም፣ ጎረቤትም፣ እናትም አባትም ይሄን ነገር ላይረዳ ይችላል። እና የሚኖራቸው ምልክቶች ምን አይነት ናቸው? ተስፋ መቁረጥ፣ ሁልጊዜ ራስን መጥላት፣ ካልጋ መውረድ መጥላት፣ በጣም ድካም በቃ በጣም ድካም ማለት፣ ምግብ እንደዚህ አንስቶ መብላት በጣም ይደክማቸዋል። ወይም በጣም ያልተለመደ ፍጥነት፣ እንቅልፍ ማጣት ወይ በጣም ቀኑ ሙሉ መተኛት፣ ተስፋ መቁረጥ። ምን አደርጋለሁ ብዙ ነገር ኖሯቸው ሀብት ኖሯቸው ማለት ይሄ ስኬታማ የሚባለውን አይነት ለምሳሌ መኪና ኖሯቸው ቤት ኖሯቸው የሆነ ብር ሊያመጣ የሚችል ነገር ኖሯቸው ወይም ብቁ የሆነ ሙያ የእጅ ሙያ ኖሯቸው በቤተሰብ ደረጃ ደግሞ ሴቷም ብትሆን አግብታ ወልዳ ወንድየውም ቢሆን አግብቶ ወልዶ በቃ ስኬታማ ተብሎ ሰው በጣም የታደለ ሰው ብሎ እየቆጠራቸው ግን እነሱ ውስጣቸው ምንም የለኝም፣ እኔ እኮ ምንም አልጠቅምም፣ ያን ነገር ማድረግ አልነበረብኝ፣ እኔ እኮ የምጠቅም ሰው አይደለሁም፣ መጥፋት ያለብኝ ሰው ነኝ ብለው ሁሌ ጸጸት ውስጣቸው የሚገርፋቸው ምናልባትም እኔ እንደውም መሞት ነው የምፈልገው የሚል ነገር አንዳንዴ ጣል ሲያደርጉ ልንሰማ እንችላለን። ለነሱ ግን በተደጋጋሚ ሙቱ የሚል ሀሳብ ይመጣባቸዋል። ሙቱ አጠቅሙ እያለ የሚመላለስ የሚያሰቃይመም ለረጅም ጊዜ ይኖርባቸዋል። እንደዚህ አይነት ነገር በጣም ከቤተሰብ ጋር አሁን በቤተሰብ እንደዚህ ራሱን የሰቀለ ሰው ካለ፣ ራሱን የገደለ ሰው ካለ፣ መድኃኒት ጠጥቶ የሞተ ሰው ካለ፣ ራሱን ገደል ውስጥ ከቶ የሞተ ሰው ካለ፣ ውሃ ውስጥ ከቶ የሞተ ሰው ካለና ከቤተሰብ አንዱ እንደዚህ አሁን ያልኳችሁ ምልክት የሚያሳይ ከሆነ ወደ ሕክምና ጋር ይሄ በደንብ እንደ ማንኛውም በሽታ እንደ ደም ግፊት፣ እንደ ስኳር፣ እንደ ማንኛውም በሽታ የሚመረመር የሚታከም ሐኪሙ ቁጭ አድርጎ የሚጠይቀው ወደ በሽታው ምልክቶች ጋር የሚሄድ ይሄ ነው የሚባል በሽታ የሚሰጠው ለሱ መድኃኒት የሚሰጠው የራሱ የሆነ ክትትል ያለው መዳን ማለት ወደ ኖርማል ስቴት ማምጣት የሚቻል ሰዎቹ ህይወታቸውን እንዲቀጥሉ ማድረግ የሚቻልበት ነገር ነውና እንዲህ አይነት ሰዎች ባያችሁ ጊዜ ወደ ህክምና በተለይ ደግሞ ወደ ሆስፒታል እንዲመጡ ብትጠቁሙ እላለሁ። የዛሬ መልእክት